ኢራን ከአሜሪካና ከእስራኤል ጋር የምታደርገው ጦርነት ከባድ ነው። አብሶ የሚዲያው ጦርነት ከባድ ነው። በትናንትናው ዕለት ሁሉም ሶሻል ሚዲያ አብሶ ትዊተር በቃ ቤንጃሚን ኔታንያሁ ተገድለዋል፣ ከወንድማቸው ጋር በመኖሪያ ቤታቸው ተገድለዋል ብሎ በቃ ሚዲያውን ተቆጣጥረውት እኛንም ሊያሳምኑን በጣም ብዙ ሞክረው ነበር። የዓለምን ሕዝብ ሊያሳምኑት ብዙ ሙከራ አድርገው ነበር። ቤተሰብ አብሶ የፓኪስታንና የኖርዝ ኮሪያ ስቴት ቴሌቪዥኖች በቃ አልጀዚራን ጨምሮ ቤንጃሚን ኔታንያሁ በመኖሪያ ቤታቸው ከወንድማቸው ጋር ተገድለዋል ብለው በቃ እንደ ጉድ ነው ያራገቡት። ለዛም መነሻ ያደረጉት ዓርብ ዕለት የሰጡት መግለጫ እጃቸው ሲንቀሳቀስ 6 ጣት ነው የሚያሳየው። ይህ ማለት በኤአይ ተቀነባብሮ የተሰራ ነው ብለው ነበር እንደ ማስረጃ ያስቀረቡት። ግን በዛሬው ዕለት ቤንጃሚን ኔታንያሁ ቡናቸውን ጎንጨት እያሉ ካፌ ቆም ብለው ይኸው 5ቱም ጣቴ አለ፣ ሁሉም ሰውነቴ አለ፣ ምንም የጎደለ ነገር የለም ብለው ለዓለም ሕዝብ ይፋ አድርገዋል።